ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? እንኳን በሰላም መጣችሁ። ዛሬም በሌላ ቪዲዮ ብቅ ብያለሁ። እንግዲህ ዘመናዊት ላይ በጣም ቆንጆ የሆኑ የጸጉር ውህዶችን ለፊታችን የሚሆን ብዙ ነገር እንግዲህ እናያለን። አዲስም ከሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬውን ቪዲዮ ሳካፍላችሁ በጣም ደስ እያለኝ ነው። እስከምትሞክሩት ድረስ በጣም ኤክሳይትድ ሆኛለሁ። በጣም የጠቀመኝ ውህድ ነው። እንግዲህ ለጸጉሬ ምለቀለቅበት እንዲሁም ደግሞ ለጸጉራችን እንግዲህ ለመጀመሪያ ጊዜ የሩዝ ወተት እንሰራለን ማለት ነው። በጣም ጥቅም አለው። ለምን እንደሚጠቅም አሳያችኋለሁ። እንዴት ቆንጆ እንደሆነ ለጸጉር በጣም ነው የምትወዱት። ወዲያው ስታረጉት ራሱ ለውጡን የምታዩት ነገር ነው። ነገር ግን ከዛ በላይ ደግሞ እንግዲህ ብዙዎቻችን ጸጉራችን እንዲረዝም እንፈልጋለን፣ እንዲፋፋ እንፈልጋለን። የበለጠ ደግሞ ሩዝ ጸጉርን እንደሚያሳድግ ብዙ ጥናቶች ይናገራሉ። ከኔም በላይ ደግሞ በጣም ብዙ ሰዎች የመሰከሩለት ነገር ነው። ግን ትክክለኛ አጠቃቀሙ ምንድነው? ምን ማድረግ አለብን ይሄን ስንጠቀም የሚለውን ነገር በሙሉ ኢንፎርሜሽኖቹን ይዤላችሁ መጥቻለሁ። ለሳምንት እነዚህን ብትጠቀሙ ለውጡን ታያላችሁ። እንግዲህ አብረን ሆነን እንሰራለን። መልካም ቆይታ ይሁንላችሁ። የዛሬውን ውህድ ለመስራት የሚያስፈልገኝን ሩዝ አዘጋጅቻለሁኝ። እኔ ቤቴ ውስጥ እንግዲህ ያለኝ 3 አይነት ሩዝ አለኝ። የበስመቲ እንዲሁም ብራውን ራይስ እንዲሁም የተለየ ሌላም ራይስ አለኝ። እንግዲህ በዓለማችን ላይ ወደ 40,000 ምናምን የሚያህል አይነቶች የሩዝ አይነቶች እንዳሉ ይነገራሉ። እነሱም ጥቅማቸው ሁሉም አንድ አይነት ቢሆንም ትንሽ የተለየ መጠን ጥቅም ሊኖራቸው ስለሚችል ሁሉንም አንድ ላይ አደባልቄ ተጠቅሜ ያለው ቤታችሁ ውስጥ ያላችሁ መጠቀም ትችላላችሁ። እዚህ ጋር ላሳያችሁ የፈለኩት ግዴታ አንድ ስፔሲፊክ የሆነ የሩዝ አይነት አይደለም ለጸጉር የሚጠቅመው፣ ሁሉም ጥቅም አላቸው ለማለት ፈልጋለሁኝ። ሌላው እንግዲህ እዚህ ጋር በደንብ አድርጌ ሩዜን አጥባለሁኝ። ብዙ ጊዜ እንግዲህ ምግብ ስንሰራ መቼም ታቆታላችሁ፣ ሩዝ ካልታጠበ ቆሻሻ እንዳለው በጣም ጥቁር ይላል ውሃው እና እሱን በደንብ ካልታጠበ ቆሻሻ ይሆና ጸጉራችንን የበለጠ ቆሻሻ እናረጋዋለን። ስለዚህ በንጹህ ውሃ ነው የምናረገው። ከዛ እንግዲህ ማስቀምጥበትን ብርጭቆ አዘጋጃለሁ ማለት ነው። ያው እናንተ ያላችሁን ኮንቴነር የምትፈልጉትን ነገር ማድረግ ትችላላችሁ። ነገር ግን ንፋስ የማያስገባ ቢሆን ይመረጣል ማለት ነው። እንግዲህ ይሄን በየቀኑ እየቀነስኩ ነው ለሳምንት የምጠቀመው እና በደንብ ሲል እንድታደርጉትና ዝግት እንድታደርጉት ይጠቅማችኋል ማለት ነው። እና እንደዚህ አርጌ ዝግት አርጌ አስቀምጠዋለሁ። አሁን ደግሞ የሩዛችንን ወተት እንሰራለን ማለት ነው። እንግዲህ ሩዜን ውሃ አድርጌ ጥጃዋለሁኝ። በደንብ ቅቅል ብሎ እንዲበስልልኝ ጥዳዋለሁ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ ሩዜ በስሎ ያወጣሁት ነው ማለት ነው። ልክ እንደዚህ ሙክክ ብሎ የበሰለ ስትፈጩት ደረቅ ሆኖ ጥቃቅን ነገሮች ጸጉራችሁ ላይ እንዳይቀር ይረዳል ማለት ነው። ልክ እንደዚህ መብሰሉን እርግጠኛ መሆን አለባችሁ። ከዛ በኋላ ልክ የሩዛችሁን የሚያክል በጣም ስፍፍ እንዳይልባችሁ አነስ ያለ ውሃ ታደርጋላችሁ። ከዛ በኋላ እዚህ ጋር እንዳያችሁኝ ግማሽ ብርጭቆ ወተት እንዲሁም 2 ማንኪያ እርጎ ጨምሬያለሁ ማለት ነው። ከዛ እንግዲህ ሁሉንም እንደዚህ ሚክስ ካደረኩ በኋላ በምግብ መፍጫ ብሌንድ አደርገዋለሁ ማለት ነውና እንደምታዩት በጣም ውፍር አይልም፣ ቀጠን ብሎ ግን ክሪሚ የሆነ ነገር ነው የሚሰጠን። እንዴት ደስ እንደሚል ስታዩት ራሱ በጣም ነው ደስ የሚለው። እነዚህ ታሽገው የሚሸጡ የጸጉር ክሬሞች አሉ አይደለም? ልክ እንደዛ ነው የሚሆነውና ጸጉራችሁ ላይ ስታረጉት ደግሞ ለውጡን ታዩታላችሁ። አሁን አልነግራችሁም፣ ሳደርገው በደንብ ታዩታላችሁ። በጣም ቆንጆ ነው። አሁን ደግሞ ወደ መቀባቱ እንሄዳለን። ጸጉሬን ከመቀባቴ በፊት እንግዲህ የሳምንት የዘፈዘፍኩትን የሩዝ ውሃ ቀንሳለሁ ማለት ነው። ዛሬ አንድ ለራሴ የምቀባው በተለይ ደግሞ ታጥቤ ከጨረስኩ በኋላ ሪንዝ ማረግበት ምለቀለቅበትን የሩዝ ውሃ ቀንሳለሁ ማለት ነው። እዚህ ጋር እንግዲህ ሳምንት ስታስቀምጡት ሽታው የሚያስቸግራችሁ ከሆነ የተለያዩ ነገሮች እያረጋችሁ የብርቱካን ልጣጭ እንዲሁም ደግሞ ኢሰንሻል ኦይሎችን በመጠቀም እንትን ማለት ትችላላችሁ። ነገር ግን አሁን እኔ ምንም
ሳላረግ ነው የምጠቀመው። ሌላው እንግዲህ ይሄንን ሚልካችንን እንጠቀማለን ማለት ነው። ሰሞኑን እንግዲህ ታጥቤው ምንም ያልቆሸሸ ጸጉር ላይ ነው የምጠቀመው። ነገር ግን እዚህ ጋር አንድ ዋርኒንግ አለኝ ማለት ነው፣ ማስጠንቀቂያ። ይሄንን ክሬም ወይም ደግሞ እንትኑን ሩዙን በምትጠቀሙበት ጊዜ ምንም አይነት ሻምፖ ምናምን አትጠቀሙ። ምክንያቱም ጸጉራችሁን ሊያደርቅባችሁ ስለሚችል ይሄ በቂ ነው ማለት ጸጉራችሁ ንጹህ ከሆነ ይሄን ብቻ በማድረግ ጸጉራችሁን ትሪት ማድረግ ትችላላችሁ። እኔ ያው ጸጉሬን በሳምንት አንዴ ነው የምታጠበው። ስለዚህ ጸጉሬ ንጹህ ነው። ስለዚህ ሳምንቱን ሙሉ ይሄንን እያደረኩኝ ትሪት እያደረኩት ጸጉሬ እንዲያድግ እንትንለዋለሁ ረዳዋለሁ ማለት ነው። እንግዲህ ብዙ ሰው የተጠቀመበትን ብዙ ሰዎች የመሰከሩለትን ውህድ ነው ማሳያችሁ። ሩዝ እንግዲህ በብዙ አይነት ነገር ይሰራል። ነገር ግን ይሄኛው ደግሞ በጣም ኢፌክቲቭ የሆነ ነገር ነው እና በጣም ተወዱታላችሁ። በተለይ ደግሞ እንትን ጸጉራችሁ ደረቅ የሆነ እንትን ውሃ ስታረጉ ራሱ በጣም ከርዳዳ ሆኖ በደንብ የማይለሰልስላችሁ አይነት ሰዎች ከሆናችሁ እንደዚህ አይነት ውህድ በጣም ይጠቅማችኋልና በጣም ነው ለሰልሰው። አሁን ታዩታላችሁ ጸጉሬን በደንብ አድርጌ ካዋሃድኩት በኋላ እንዴት አድርጎ እንደሚያለሰልሰው ልክ ኮንዲሽነር ተጠቅሜ ጸጉሬን እንደማበጥር ነው የሚሆነውና ይህም እንግዲህ የራሱ ውህዱ በጣም እንትን ጸጉርን የማለስለስ ነገር አለው ማለት ነውና ኖርማሊ ሩዝ ውሃን ወይ ቀቅሎ ወይ ሌላ ነገር አድርጎ ከመጠቀም የበለጠ ይሄ ጥቅም አለው ማለት ነው። እንግዲህ እንደኔ እንዳትሆኑ አፈሳለሁ ብዬ ጭንቅላቴ ላይ ፈሶብኛል ትንሽ። ተጠንቀቃችሁ እንግዲህ ጸጉራችሁን በደንብ ማራስና በእጃችሁ እያሻችሁ ማዋሃድ ይኖርባችኋል ማለት ነው። ሌላው እንግዲህ ጸጉር ለማሳደግ ትልቁ ጥቅም እንደዚህ ጸጉርን ማሳጅ ማድረግ ነው። በጣም ብዙ ጥናቶች ይናገራሉ፣ ብዙ ሰዎችም ይመሰክራሉ። ጸጉርን እንደዚህ ስቲሙሌት ማድረግ እያሹ ጸጉር እንዲያድግ እንትን አስተዋጽኦ ያደርጋል ማለት ነው። ሌላው እንግዲህ እዚህ ጋር ይኸውላችሁ ልክ ኮንዲሽነር እንዳደረገ ጸጉሬ በደንብ እየተፍታታና በደንብ እየተበጠረ ይመጣል ማለት ነውና በጣም ቆንጆ ነው። እንግዲህ አሁን ማበጠራችን ጸጉራችንን በሻምፖም በኮንዲሽነርም በደንብ እንትን አብዝተን ስለማንታጠብበት በተለይ ደግሞ ሻምፖ ማድረግ አይኖርባችሁም ማለት ነው። ይሄንን ስትጠቀሙ በንጹህ ጸጉራችሁ ላይ እስከምትችሉት ቀን እንደዛ ያረጋችሁ ተጠቀሙ። እንደዚህ አርጌ እንግዲህ በደንብ አርጌ ጸጉሬን እንትን ካልኩ በኋላ በምለቀለቅበትን ደግሞ ሩዝ አድርጌ ደግሞ መልሼ እታጠበዋለሁ ማለት ነው። ልክ እንዳያችሁኝ ጸጉሬን ምንም አይነት ሻምፖ ሳላደርግ ያንን የሩዙን ወተት ከተጠቀምኩ በኋላ ጸጉሬን ካለቀለኩት በኋላ በንጹህ ውሃ ከዛ ደግሞ ያኛውን ሩዝ መልሼ አደርግበታለሁ ማለት ነውና ሰሞኑን እንግዲህ ጸጉራችንን ትሪት ነው የምናደርገው ማለት ነው። እንግዲህ ይሄንን እኔን ተከትላችሁ የምትሰሩ ከሆነ ሳምንቱን ሙሉ እንደዚህ እያደረጋችሁ ጸጉራችሁን መልሳችሁ እንትን እንዳይደርቅባችሁ ደግሞ አሁንም ማደርገውን ነገሮች እያደረጋችሁ ጸጉራችሁን መንከባከብ ትችላላችሁ ማለት ነው። እንግዲህ እንዳያችሁኝ እንደነገርኳችሁ አሁንም ደግሜ እንደምነግራችሁ ሻምፖ አልተጠቀምኩም፣ ኮንዲሽነርም አልተጠቀምኩም ማለት ነው። በውሃ ነው ብቻ ታጥቤ የወጣሁት። ስለዚህ ከዚህ በኋላ ያለው ጸጉሬ ደግሞ እርጥበቱ ሳይደርቅ ማለት ነው እንዳይጎዳብን፣ በተለይ ደግሞ አሁን በውሃ የምትለቀለቁ ከሆነ እንዳይጎዳ እርጥበት ኖሮት በደረቁ የምትተውት ከሆነ ብጥስጥስ ነው የሚለው ጸጉርና እንደዛ እንዳይሆን እናደርገዋለን ማለት ነው። መጀመሪያ የተጠቀምኩት እንግዲህ የጸጉር ማስክ ነው። ይሄንንም ብራንድ ከዚህ በፊት አስተዋውቂያችኋለሁ። የምትፈልጉት ከሆነ አስቀምጥላችኋለሁ። ሊቪን ማስክ ነው። እንዲሁም ደግሞ መታጠብም ትችላላችሁ። እኔ ለስለስ እንዲልና ጸጉሬ እንዳይደርቅ ዝም ብዬ እሱን እቀባዋለሁ። ሌላው ጭቃ ቅባት አድርጌያለሁ። እንዲሁም ደግሞ ፈሳሽ ቅባት ያላችሁን ቤታችሁ ውስጥ ያላችሁን መጠቀም ትችላላችሁ። እኔ አርገን ኦይልና እንዲሁም ደግሞ አልመንድ ኦይል ነው ማይ ፌቨራይት። በጣም ቆንጆ ነው። በጣም ለጸጉሬ ይስማማኛል ማለት ነው። ከዛ እንደዚህ አድርጌ እንግዲህ ጸጉሬን አንድ ቦታ ሹሩባ አድርጌ ሳምንቱን እንደዚህ እየሆንኩኝ አሳልፍበታለሁ ማለት ነው። ጸጉሬ እንዳይጎዳብኝና እንዳይበላሽብኝ ያደርገዋል ማለት ነው። ከፈለጋችሁ ደግሞ ሹሩባችሁ ማድረግ ትችላላችሁ። እንደዚህ አይነት አያያዝ ግን ጸጉራችሁ ከፊት እየተጎዳ አይነት ከሆነ አልመክራችሁም። ብዙ ጊዜ እንደዛ ሲሆን እንትን ይወጣልና ቆም ይላሉ ጸጉሮችና እሱን ለማስተኛት ሲባል ደግሞ ብዙ ነገሮች መጠቀም
ይኖርባችኋል። ስለዚህ እንደሱ ከማድረግ ሹሩባ ከፊታችሁ በደንብ ሹሩባ መስራት ወይ ደግሞ አራት ቦታ ወደ ታች መስራት ትችላላችሁ ማለት ነው። እንደዚህ እያደረኩኝ እንግዲህ በየቀኑ ለሳምንት ያህል በዛ እንትንለዋለሁ። ከዚህ በፊት ያሳየኋችሁን የሩዝ አጠቃቀምም በጣም ብዙዎቻችሁ ውጤት እንዳያችሁበት ነግራችሁኛል። እንግዲህ በዛም በጣም ነው ደስ የሚለኝ። ይሄንንም እንድትሞክሩት አበረታታችኋለሁ። በጣም ቆንጆ ነው፣ ለውጥ ታዩበታላችሁ። እንግዲህ ይሄንን ይመስላል የዛሬው ቪዲዮ። በዚሁ ላይ ያችኋለሁ። በጣም አመሰግናለሁ። ቻው።